بسم الله الرحمن الرحيم بالله سم እጅግ በጣም ሮህሮህ በጣም አዛኝ በሆነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድያት ሰባቻን ተከታታዮች በዛሬው ፕሮግራማችን በውዱ ነብያችን ልብ ውስጥ ከፍተኛ ቦታ የነበረውን የሳዕድ ኢብኑ አቢ ወቃስን ታሪክ የምናይ ይሆናል። አብራችሁን ቆዩ። ማለት ታሪካችን ከተከበረ ዘር የተወለደ ከመካ ወጣቶች መካከል በክብርና በልቅናው ከፍ ያለ ሰው ነው። ሳዕድ ኢብኑ አቢ ወቃስ ረዲየላሁ አንሁ የእስልምና ዳዕዋ በመካ ምድር ሲፈነጥቅ ሳዕድ ኢብኑ አቢ ወቃስ አፍላ ወጣትነት እድሜ ላይ ነበር። ሳዕድ ስሜቱ በጣም የተገራ፣ ወላጆቹን በፍጹም ታዛዥነትና የሚንከባከብ፣ ለእናቱ ደግሞ ወደር የሌለው ፍቅር የነበረው ምግባረ ሰናይ ወጣት ነበር። ሳዕድ እድሜው 17 ዓመት በቅጡ ሳይሞላ ነው ግንዛቤውና እርጋታው በእድሜ ያካበተ ልምድ ካለው አዛውንት ይስተካከል ነበር ይባላል። በየትኛውም የእድሜ እርከኑ የገዛ ነፍሱን የሚያዝና ጨዋታ ላይ ከመሳተፍ ይልቅ ራሱን በማነጽ ቀስት በመጥረብና አካል ብቃቱን በማጎልበት ያሳልፍ ነበር። ሳዕድ ኢብኑ አቢ ወቃስ የወገኖቹ ባዕድ አምልኮ ፍጹም ሰላሙን ያወከው ስለነበር አእምሮ እረፍት አይሰማውም። ይልቁንም አንዳንድ ሰማያዊ ብርሃን ካሉበት የመሃይምነት ጨለማ ያወጣቸው ዘንድ ይጠባበቅ ነበር። በዚህ ሁኔታ ላይ እንዳለ የተውሂድ ጥሪ በአረቢያ ምድር ማስተጋባት ጀመረ። ተከታታይ የቁርአን አናቅጽ በበኒ ሐሽሙ ጨረቃ በአሽረፈል ኸልቂላህ ተከታትሎ መውረድ ሲጀምር የተውሂዱ ብርሃን አድማሱን ይሞላው ገባ። ሳዕድ ኢብኑ አቢ ወቃስ ልቡ ላይ ለኩሰው ያቆዩት የእውነት ጥማቱ በማለዳ ነብዩ ዘንድ ይዞት ከተፋለ። እስልምናን በቅድሚያ ከተቀበሉ አንጋፋ ሰሃባዎች መካከል ከግንባር ቀደሞች መሰለፍ ቻለ። በማለዳ የመስለም አጋጣሚውን ሲያወሳም ለ7 ተከታታይ ቀናት የህዝበ ሙስሊሙ 1/3 ሆኜ አሳልፍ ያለሁ ይል ነበር። ምክንያቱም በእነዚያ 7 ወርቃማ ቀናት ከእርሱ ጋር 3 ሙስሊም ወንዶች ብቻ ስለነበሩ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሳዕድ ኢብኑ አቢ ወቃስ እስልምና እጅግ በጣም መደሰታቸው ይወሳል። ሳዕድ እስልምና ሲቀበል እየተመለከቱት እርጋታው፣ አስተዋይነቱና ቅልጥፍናው ለኢስላም ከፍተኛ አስተዋጽኦ እንደሚኖረው አስገንዝቧቸዋል። ሳዕድ ኢብኑ አቢ ወቃስ ከተከበረ ዘር የተገኘ ከእድሜ ኩዮቹ በጨዋነትና በተደማጭነት ብልጫ አለው የሚባልለት ስለነበር በእርሱ ፈለግ የሚኳትኑ ወጣቶች በሙሉ ልክ እንደርሱ ወደ እስልምና ይሳባሉ ተብሎ ተገምቷል። ከሁሉ በላይ የሳዕድ የዘር ሐረግ ከነብዩ አጎቶች ማለትም በኒ ዙህራ ከተሰኘው የእናታቸው አሚና ቢንቱ ወህብ ወገኖች የሚመዘዝ ስለሆነ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በአጎት አማች ልጆችነት ተጨማሪ ዝምድናን አጎናጽፈዋል። ነብዩ ሰለላሁ ዐለይሂ ወሰለም በሳዕድ ዝምድና እጅግ በጣም ይኮሩ እንደነበር ይነገራል። በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጠው በነበረበት ወቅት ሳዕድ ኢብኑ አቢ ወቃስ ከርቀት ወደ እርሳቸው ሲገሰግስ ያዩትና ይሄው የእናቴ ወንድም አጎት የመጣ፣ እስቲ እናንተስ አጎቶቻችሁን አሳዩኝ አሉ በኩራትና በእርጋታ መንፈስ ሆነው። የሳዕድ ኢብኑ አቢ ወቃስ የእስልምና ጉዞ እጅግ በጣም ፈታኝ ነበር። ምናልባትም ሌሎች ሰሃባዎች ካሳለፉት አይነት አስቸጋሪ ሁኔታ የተለየና ምናልባትም የከፋ ስለነበር የሳዕድን ጉዳይ የሚመለከቱ የቁርአን አንቀጾች በተከታታይ እንዲወርዱ ምክንያት ሆኗል። ሳዕድ ራሱ በገዛ አንደበቱ የሚከተለውን ተርኳል። እስልምናን ከመቀበሌ በ3 ቀናት አስቀድሞ በኢሻራዬ ድቅድቅ ጨለማ ውስጥ ሰምጬ ተመለከትኩ። መውጫ ቀዳዳ ፍለጋ እየተፍጨረጨርኩ ባለሁበት ሁኔታ ፍንጣቂ የጨረቃ ብርሃን ተገለጸልኝና ብርሃኑን ተከትዬ ሄድኩኝ። ወደ ብርሃኑ ስጠጋ እንደኔው መውጫ ቀዳዳ ፍለጋ ብርሃኑን ተከትለው የሚኳትኑ 3 ግለሰቦችን አገኘው። አቡበከር አስዲቅ፣ አሊ ኢብኑ አቢ ጣሊብና ዘይድ ኢብን ሐሪሳ ነበሩ። መቼ ነው ወደዚህ የመጣችሁት ብዬ ስጠይቃቸው ከ1 ሰዓት በፊት ብለው መለሱልኝ ይላል የገሃድ ግብሩን በህልሙ የተመለከተው ሳዕድ ኢብኑ አቢ ወቃስ። በበነጋታው ነብዩ ሰለላሁ ዐለይሂ ወሰለም በድብቅ ሰዎችን ወደ ላ ኢላሀ ኢለላህ እየጠሩ ነው የሚል ሹክሹክታ ሰማው። የዚህን ጊዜ የህልሜ ፍቺ አስተርጓሚ እንደማያስፈልገውና አላህም መልካም ነገር እንደሻለኝ ወዲያው ተረዳው ይላል ሳዕድ። ምናልባትም አላህ ዘወትር ከሚያስጨንቀኝ የወገኖቼ የኩፍር ጨለማ በነብዩ አማካኝነት ወደ ብርሃን ሊያሸጋግረኝ ይሆናል ብዬ ነብዩ ሰለላሁ ዐለይሂ ወሰለም አሉበት ድረስ ገሰገስኩ። በወቅቱ ነብዩ ሰለላሁ ዐለይሂ ወሰለም የአሱር ሰላታቸውን ጨርሰው ቁጭ ብለው ነበር። በዙሪያቸውም እነዚያ በህልም ዓለም የተመለከትኳቸው 3 ሰሃባዎች ተቀምጠዋል።
ሰላምታዬን አቅርቤ ጠጋ ብዬ ቁጭ አልኩኝ ይላል ሰዓድ። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የተወሰኑ ንግግሮችን ከተለዋወጠ በኋላ እስልምናን በመቀበል ከወንዶች አራተኛው ግለሰብ ለመሆን በቃ። ሰዓድ ታሪኩን ሲቀጥል እንዲህ ይላል። የእስልምና ዜናዬ ብዙም ሳይቆይ እናቴ ጆሮ ደረሰ። እናቴ እጅግ በጣም ተቆጣች። ከእናትና ከአባትህ ሃይማኖት ምንድን የወጣህበት ምክንያት ብላ አፋጠጠችኝ። ለወትሮ እናቴን በጣም የምንከባከባትና እጅግ የሚወዳት ሰው ነበርኩኝ። ይህንንም ስለምታውቅ ይመስለኛል ሰዓድ ሆይ ይህንን እስልምናን ወዲያ ብለህ ካልጣልክ እኔ በአፌ እህልም ሆነ ውሃ ሳልቀምስ በረሃብ እሞትልሃለሁ። ከዚያ በኋላ በእኔ ሀዘን አንተም ኑሮ አይሆንም። የሰራኸውም ነውር ዘወትር ህሊናን ሲሸነቆጠው ይኖራል። ሰዎችም እስከ ለተሞተህ ድረስ የእናቱ ገዳይ እያሉ መግቢያ መውጫ ያሳጡሃል አለችኝ። የዚህን ጊዜ እባክሽን እናቴ ሆይ እንዲህ አትሁኚ፣ እኔ እንደሆንኩ እስልምናዬን በፍጹም የምተው አይደለሁም አልኳት። እርሷ ግን ውሳኔን በጥሞና ከተመለከተች በኋላ እንደዛተችው እህልና ውሃ መቅመስ አቆመች። በእንዲህ አይነት ሁኔታዋ የተወሰኑ ቀናት አለፉ። ሰውነቷ ተጎሳቆለ፣ ጉልበቷም ዛለ፣ አቅምም አጣች። እጅግ በጣም ስለጨነቀኝ አሁንም እየተመላለስኩ ትንሽ እንድትበላ ለምናት ጀመር። ይሁንና በጠየኳ ቁጥር የበለጠ እምቢተኛና ብስጩ የሆነችብኝ ሄደች። ሃይማኖትህን ቀይር አሊያ እንድሞት ተወኝ ሆነ መልሷ። የእርሷን ቁርጠኝነት በተመለከትኩ ጊዜ እርሷም የኔን ቁርጠኝነት ማወቅ እንዳለባት ስለተሰማኝ እንዲህ አልኳት። እናቴ ሆይ ለአላህና ለነብዩ ያለኝን ጥልቅ ፍቅር ለአንቺ ካለኝ ፍቅር በእጅጉ እንደሚልቅ ወቄልኝ። በጌታዬ ይሁንብኝ 1000 ነፍስ ቢኖርሽና አንድ ባንድ እየሞትሽ ብመለከትሽ እንኳን አዘኔታዬ ይህንን ዲን ትቼ እንድወጣ አያደርገኝም። የዚህን ጊዜ በጀመረችው የረሃብ አድማ እንደማትረታኝ ስለተረዳች ያለ ፍላጎቷ ወደ ማዕዱ ዞረች። አላህ ሱብሓነሁ ወተዓላ የሚከተለውን የቁርአን አንቀጽ ያወረደው ይህንን ክስተት አስመልክቶ ነበር። ለአንተ በእርሱ እውቀት የሌለህን ነገር በእኔ እንድታጋራ ቢታገሉህም አትታዘዛቸው፣ በቅርቢቱም ዓለም በመልካም ስራ ተወዳጃቸው። ሰዓድ ብን አቢ ወቃስ እስልምና ከተቀበለበት ክስተት ለሙስሊሞች በርካታ ውለታን ያስገኘና ብዙ መልካም አጋጣሚዎችን የፈጠረ ሆኖ ይወሳል። የበድር ዘመቻ ወቅት ኡሜር የተባለ ትንሽ ወንድሙን ይዞ ይዘምታል። ኡሜር አቅመ አዳም እድሜውን በቅጡ ያልሞላና ገና ልጅግር ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከጦርነቱ አስቀድመው የጦር አበጋዞችን ማነጋገር ሲጀምሩ የሰዓድ ታናሽ ወንድም ኡሜር በእድሜው ትንሽነት ምክንያት ከዘመቻው እንዳልታገድ ብሎ ስለሰጋ ከነቢዩ እይታ ተሸሸገ። ነቢዩ ያዩት እንደሆነ በእድሜው ትንሽነት ምክንያት ከዘመቻው ይመልሱት ኖሯል። ካፍታ ቆይታ በኋላ ኡሜር መጋለጡና በነቢዩ ሰለላሁ ዐለይሂ ወሰለም እይታ ውስጥ መውደቁ አልቀረም። ነቢዩ አስተዋሉት። በወታደሮች ጀርባና በረድፎቻቸው መሀል ለመደበቅ የሚጣጣረው ወጣት የነቢዩን ቀልብ ገዛው። ነቢዩ ሰለላሁ ዐለይሂ ወሰለም የኡመርን ፍላጎት ስለተረዱ በዘመቻው ላይ እንዲሳተፍ ፍቃዳቸውን ሰጡት። የዚህን ጊዜ የነቢዩን ፍቃድ በስስት ይጠባበቅ የነበረው ሰዓድ ብን አቢ ወቃስ በደስታ ፈነጠዘ። ወደ ታናሽ ወንድሙ ኡሜር ጋር ቀረብ ብሎ የሰይፉን ማንገቻ ገመድ ከትከሻው ላይ ቋጠር አድርጎለት አሳጠረለት። ኡሜር የበድርን ዘመቻ ሲሳተፍ ሰይፉ ከእርሱ ቁመት የሚስተካከል የእውነት ትንሽ ልጅ ነበር። ጦርነቱ ሲጠናቀቅ ግን ወደ መዲና ከተመለሰው የሙስሊሞች ጦር ውስጥ ኡሜር ሳይገኝ ቀረ። በበድር ዘመቻ ከተቀጠፉ ብርቅዬ የእስላም ስብናዎች መካከል ኡሜር ተቆጠረ። ሰዓድ ብን አቢ ወቃስ የወንድሙን ሕይወት ለአላህ አደራ ሰጥቶ ብቻውን ወደ መዲና አቀና። የኡሁድ ዘመቻ ወቅትም ጦርነቱ ውጭንቅጡ ወጥቶ የሙስሊሙ ጦር እጅግ የተፈተነበት ሰዓት ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ ከበው ሲከላከሉ ከነበሩ ጥቂት አበጋዞች መካከል ሰዓድ ብን አቢ ወቃስ ግንባር ቀደሙ ነበር። ሰዓድ ወደ ነቢዩ ሰለላሁ ዐለይሂ ወሰለም የሚሰነዘረውን በጋሻው እየመከተ በጎን ደግሞ ቀስት እያስወነጨፈ ከጠላት ጦር አንዱን ይቀጥፋል። ይህንን ያዩት የአላህ ነቢይ በርታ ሰዓድ ሆይ ደግሞም ቀስትህን አስወንጭፍ፣ አባቴም እናቴም ቤዛ ይሆኑልህና ብለው አበራቱት። ይህንን የአላህ ነቢይ ንግግር ይዞ እድሜ ልኩን ኩራት ይሰማው እንደነበር ሰዓድ በተለያየ አጋጣሚዎች ይጠቅሰዋል። ከኔ ሌላ ነቢዩ ሰለላሁ ዐለይሂ ወሰለም አባትና እናቴ ቤዛ ይሆኑልህ ያሉት እድለኛ የለም እያለ ነቢዩ ዘንድ ያለውን ተወዳጅነት በእርካታ ስሜት ይገልጸዋል። የሰዓድ ብን አቢ ወቃስ ዝና ጫፍ የደረሰው በኡመር ዘመን ኸሊፋነት ጊዜ ነበር።
የያኔው የፋርስ ኢምፓየር ያንኮታኮተው የቃዲሲን ዘመቻ ላይ እንዲሳተፍ የኸሊፋው ጥሪ ደረሰው። የዑመርን ጥሪ ተቀብሎ የሙስሊሞችን ጦር እየመራ ወደ ፋርሶች ያቀናው ሰዓድ ብን አቢ ወቃስ የከተማቸውን መግቢያና መውጫ ተቆጣጥሮ አስጨነቃቸው። የዚህን ጊዜ የፋርሱ ንጉስ በግዛቱ ለሚገኙ ሀሳብ አፍላቂዎች፣ የጦር አበጋዞች፣ ገጣሚያንና የስነ ጽሁፍ ባለሙያዎች ሳይቀር የድረሱልኝ ጥሪ ልኮ ከገባበት የጦር ቀለበት እንዲያወጡ ተማጸናቸው። የሙስሊሙ ጦር ከተማውን ከቦ ከያዘ በኋላ የድል ባንዲራዎችን ማን ያንግበው የሚል ጥያቄ ለመመለስ ኸሊፋ ዑመር አማካሪዎቹን ሰብስቦ አዋያቸው። ያለምንም የሀሳብ ልዩነት ሰዓድ ብን አቢ ወቃስ የሁሉም ምርጫ ሆነና ኸሊፋው የድሉን ባንዲራ እያስረከቡት በወርቅ ብዕር ሊጻፍ የሚገባው ታሪካዊ አደራቸውን እንዲህ ሲሉ አሳሰቡት። ሰዓድ ሆይ የነብዩ አጎት መሆንህ አሊያም የቅርብ ባልደረባቸው መባልህ ከአላህ ትእዛዝ እንዳያዘናጋህ አደራ። አላህ እንደሆነ ክፉን በጥሩ እንጂ ክፉን በክፉ መቀየር አልፈቀደምና የእነርሱን ክፋት በበጎ እንጂ እንዳትመክት። አየህ ወዳጄ ሰዓድ፣ አላህ ከማንም ጋር የስጋ ዝምድና የለውም። ከእርሱ ጋር የሚያቀራርበውና የሚያስተሳስረው እርሱን መታዘዝ ብቻ ነው። ሰዎች አላህ ዘንድ ሲለኩ ተራራውን፣ መኳንንቱም፣ ድሃውን፣ ባለሀብቱም እርሱን መታዘዝ እንጂ አይበላለጡም። እርሱ አላህ ጌታቸው፣ እነርሱም ደግሞ እኩል የሆኑ ባሪያዎቹ ናቸው። በተቅዋና በመታዘዝ ይበላለጡ እንደሆነ እንጂ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የታገሉለትን መንገድ አይተህ አንተም እርሱኑ ብቻ አስፈጽም አደራ አሉት። በሰዓድ ብን አቢ ወቃስ የተመራው ይኸው ጦር 99 የበድር ዘማቾችን 310 ምናምኑን ደግሞ ከበይአተ ሪድዋን ጀምሮ የነብዩ ባልደረባ የሆኑ አንጋፋ ሰሃባዎችን 300 ገደማ የፈትሁን መካን የተሳተፉና 700 ገደማ የሚሆኑ የሰሃባ ልጆችን አካቶ ወደ ቃዲሲያ ግስጋሴውን ቀጠለ። ጦርነቱ እጅግ ተፋፍሞ ለሰዓታት ቀጥሎ የሰዓድ ሰራዊት የጠላትን ጦር ከቦ ያስጨንቅ ነበር። የእልህ አስጨራሽ ትግል በኋላ ሩስቱም የተሰኘው የፋርስ ጦር መሪ ጭንቅላት በሙስሊሞች ሰይፍ ስር ወደቀ። የጠላት ጦር ተፈታ። ከ3000 የሚልቁ የፋርስ ወታደሮች ተሰዉ። ቀሪዎቹም ቢሆኑ እጅግ በርካታ ምርኮን ትተው ፈረጠጡ። ሰዓድ ብን አቢ ወቃስ አላህ እድሜውን አርዝሞለትና ሲሳዩንም አስፍቶለት ነበር። የእድሜው ማብቂያ አካባቢ ላይ በድር ዘመቻን በተሳተፈበትና እምብዛም ውድ ባልሆነው የሱፍ ኩታው እንዲከፍኑት ቤተሰቦቹን አደራ አላቸው። አላህንም በዚያው ኩታው መገናኘት እንደሚሻ አበክሮ አስረዳቸው። እጅግ በጣም የበዛ ሀብት የነበረው ሰዓድ ብን አቢ ወቃስ በድር ዘመቻ ላይ የመካ ሙሽሪኮችን የገጠመበትን ኩታውን እንደለበሰ ወደ አኼራ አቀና። እንደ ከዋክብት ለሚያብረቀርቁት ለነብዩ ባልደረቦች አላህ መልካም ስራቸውን ይወደድላቸው እያልን የዛሬው ፕሮግራማችንን በዚህ ላይ እናበቃለን። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማን ሰላም ከናንተ ጋር ይሁን።